ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን ዜና መዋዕላችንን ከዚህ ሰዓት ጀምሮ ወደ እናንተ ያደረስን ቆይታ እናደርጋለን። መልካም ጊዜ እንመኝላችኋለን። የመከላከያ ሰራዊቱ ተከዜን ተሻግሮ ህወሓት የሚመካበትን የደደቢት መስመርን መቆጣጠሩ ተሰማ። በህወሓትና በመከላከያ መካከል ያለው የኃይል ስለፋና እንቅስቃሴ ከወትሮ በተለየ ሁነት ትላንት ከሰዓትና ዛሬ ማርፈጃውን ከፍተኛ እንቅስቃሴ የታየበት ሆኗል። መከላከያው በጎንደር መስመር ተከዜን ተሻግሮ ደደቢት ሲገባ፣ በወሎ መስመር ደግሞ ራያን ሙሉ ለሙሉ ለቆ ወልዲያና ሐራ መግባቱ ተሰምቷል። ህወሓት በበኩሉ በራያ ከፍተኛ ተራሮችና በአፋር ድንበር እንደዚሁም በወልቃይት ቀጠና አዳዲስ ወታደራዊ ስምሪት መስጠትና ማስፈሩ ታውቋል። ዜና መዋዕላችንም እየተስተዋለ ያለውን ወታደራዊ እንቅስቃሴና በተለይም በአፋር በራያ በዋግምራና በወልቃይት መስመሮች ላይ ከፍተኛ ወታደራዊ እንቅስቃሴ ያለባቸውን ድቢ፣ መንደፈራ፣ ሮቢት፣ ጮቢበር፣ አቦሃይ ጋራ፣ ጠገዴ፣ ሁመራ፣ እንዳባጉና፣ ጸሊሞይ፣ ሽሬ፣ አበርገሌ፣ ሽራሮና በአፋር ድንበር ያለውን አሁናዊ ወታደራዊ ሁነት በዝርዝር የምናደርሳችሁ ይሆናል። የተወደዳችሁ ቤተሰቦቻችን አብራችሁን ስትቆዩ ቻናሉን ሰብስክራይብ፣ መረጃዎቹ ለበርካቶች መድረስ እንዲችሉ ላይክ እና ሼር ታድርጉ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። የመከላከያ ሰራዊቱ በወልቃይት መስመር ተከዜን ተሻግሮ ደደቢት መግባቱ ተሰምቷል። በወልቃይት የአፋርና ትግራይ አዋሳኝ በሆኑት ዋጅራትና መጋሌ አካባቢዎች እንደዚሁም በራያ ቀጠና ለጦርነት እየተዘጋጁ ያሉት ሁለቱ ኃይሎች ከፍተኛ ወታደራዊ እንቅስቃሴ ላይ ይገኛሉ ተብሏል። በታሪክ የህወሓት የትጥቅ ትግል መነሻና የካቲት 11967 ዓ.ም የድርጅቱ መስራቾች ትግል እንደጀመሩበት ወደሚነገርለት ደደቢት በረሃ የፌዴራል መንግስቱ ሰራዊቱን ማስገባቱ ታውቋል። ለትጥቅ ትግልና ውጊያ ስልት እጅግ አመቺ ነው የሚባልለት ደደቢት አስገደ ጽምብል አካባቢ የሚገኝ ሲሆን አካባቢውም ወጣ ገባ በረሃማና ለደፈጣ ውጊያ አመቺ የሆኑ የተፈጥሮ ዋሻዎችና ቁጥቋጦዎች የሚበዙበት እንደሆነ ይነገራል። የፌዴራል መንግስቱ ሰራዊቱን ወደ ስፍራው ያንቀሳቀሰው በአካባቢው ከኤርትራና ከሱዳን ድንበሮች ጋር በአንጻራዊ ሁኔታ የቀረበ በመሆኑ ህወሓት ቦታውን ለሎጂስቲክ አቅርቦትና ለስልታዊ ማፈግፈግ እንደ ምቹ መስመር ሊጠቀምበት ይችላል በሚል ስጋት እንደሆነ ወታደራዊ ምንጮቻችን ነግረውናል። ከዚሁ ጋር በተያያዘ በዶክተር ደብረጽዮን ገብረ ሚካኤልና በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የሚመራው የህወሓት ክንፍ ከኤርትራ ጋር ጽምዶ የተሰኘ ወታደራዊና ፖለቲካዊ ጥምረት የፈጠረ ሲሆን በሱዳን ደግሞ አርሚ ሰባ የተሰኘ በ3 ክፍለ ጦሮችና በአንድ ኮር የተዋቀረ በጀነራል ሙዘይ የሚመራ ሰራዊት አለው። እናም ይህ መከላከያ ሰራዊቱ ያደረገው የቦታ ቁጥጥር ይህን 3 ዘርፍ ያለው ኃይል ለመግታት አመች ነው በመባሉ ነው። ደደቢትና አካባቢው ስውር ሰፊና ለአየር ጥቃት በቀላሉ የማይጋለጡ የተፈጥሮ ምሽጎች ያሉት በመሆኑ የድሮን ጥቃትን እንደ ዋነኛ የጦር ስልት አድርጎ ለሚከተለው የአብይ አህመድ ጦር ለአየር ጥቃት እንደማይመች የሚነገርለትን ይህንን አካባቢ ከህወሓት ቀድሞ ለመያዝ መወሰኑንም ያሳያል። በወታደራዊ እይታ ደደቢትን መቆጣጠር በዙሪያው ባሉ አካባቢዎች ላይ የበላይነትን ለመያዝ እንደሚረዳ የሚነገርለት ሲሆን ቦታው የመንገድ መገጣጠሚያ ሆኖ እንደ ሽሬና ሰለክለካ ካሉ ከተሞች ጋር ያለውን እንቅስቃሴ ለመቆጣጠር ወይንም ለመሰለል ይረዳል ተብሎም ይታመናል። በሌላ በኩል ህወሓት ባለፉት 2 ቀናት የሜካናይዝድ ጦሩን በ3 አቅጣጫ ወደ ወልቃይት ማስጠጋቱ እየተነገረ ሲሆን በአካባቢውም ከፍተኛ ውጥረት እንደተፈጠረ ተሰምቷል። ህወሓት ወልቃይት ጠገዴና ሁመራ መስመርን በኃይል ለመያዝ እንቅስቃሴ እያደረገ መሆኑ ሲሰማ በዚህ ግንባርም ከፍተኛ የሚባል ወታደራዊ ስምሪትና እንቅስቃሴ እየታየና የፌዴራል መንግስቱና የተከዜ ዘብ የኤርትራና የህወሓት ኃይሎችም ጦራቸውን ማስጠጋታቸውን የተሰማው ከየአካባቢው የሚወጡ መረጃዎች እንደሚያሳዩት ህወሓት በእንዳባጉና በጸሊሞይ ሽሬና በሽራሮ በኩል እንደዚሁም የኤርትራ ኃይል ደግሞ በኦም ሀጅራ በኩል ከፍተኛ ቁጥር ያለው ታጣቂ ሜካናይዝድ ጦርና አርሚዎቻቸውን በወልቃይት መስመር አስጠግተዋል ተብሏል። በትግራይና የአፋር ክልሎች አዋሳኝ ቦታዎች ደግሞ ሌላ ትንቅንቅና ውጥረት የነገሰ ሲሆን ዋጅራትና መጋሌ ተብለው በሚጠሩት የአፋርና የትግራይ ክልሎችን በሚያዋስኑ አካባቢዎች ላይ ለአንድ ዓመት ያህል ውስብስብ ወታደራዊ እንቅስቃሴዎች የሚታዩበት አካባቢ አሁን ደግሞ የፌዴራል መንግስቱ ሰራዊቱን በእነዚህ ቀጠናዎች እያስጠጋ ነው ተብሏል። በእነዚህ አካባቢዎች ከዚህ ቀደም በህወሓት ታጣቂዎች እና በጀነራል በየነ ገብረ እግዚአብሔር የሚመራውና ከህወሓት ተገንጥሎ በመውጣት የትግራይ ሰላማዊ ኃይል ተብሎ በሚጠራው ቡድን መካከል ተደጋጋሚ ውጊያ ሲደረጉ ነበር። አሁን ላይ በተሰሙ መረጃዎች ደግሞ የፌዴራል መንግስቱ የአፋር ክልልን እንደ መሸጋገሪያ በመጠቀም ሰራዊቱን በአፋር በኩል ወደ ሰሜን ወሎ እያስጠጋ ይገኛል ተብሏል። ስትራቴጂካዊ ጠቀሜታው ከፍተኛ እንደሆነ የሚነገርለት ዋጅራት
የትግራይን ክልል በመጋሌ በኩል ከአፋር ጋር የሚያገናኝ ተራራማና አስቸጋሪ መሬት ሲሆን የፌዴራል መንግስቱ ይህንን መስመር በመጠቀምም ህወሓትን ከምስራቅ በኩል ጫና ውስጥ ለማስገባት ሰራዊቱን እያስጠጋ መሆኑን መዋዕል ሚዲያ ከስፍራው ያገኘው መረጃ ያሳያል። በራያ በኩል ባለው መረጃችን የመከላከያ ኃይሉ በራያ በኩል ያሉ በርካታ ወረዳዎችን በጥር ወር መጨረሻ ላይ ለቆ ወደ ቆቦና አካባቢው ማፈግፈጉን ተከትሎ የህወሓት ታጣቂዎችም አካባቢውን መቆጣጠራቸው የሚታወስ ነው። አሁን ከአካባቢው እየወጡ የሚደርሱን መረጃዎች እንደሚያሳዩት የራያ አካባቢን ለቆ የወጣው የመከላከያ ሰራዊቱ ባለፉት 2 ቀናት በአካባቢው ለ4 ዓመታት ሰፍሮ የነበረውን ኃይሉን ሰብስቦ ወደ ሐራና ወልዲያ ማፈግፈጉ ተሰምቷል። የመከላከያ ኃይሉ የራያን መስመር መልቀቁ ቢነገርም በአበርገሌና በአፋር ያስጠጋው ግዙፍ እግረኛ ሰራዊትና ሜካናይዝድ ጦር እስከ ወልቃይት አላማጣና ሽሬ ለሚያደርገው ወታደራዊ እንቅስቃሴ ምቹነት ሲባል ከስትራቴጂክ ጠቀሜታው አንጻር በማየት ቦታውን ለቆ ወጥቷል የሚሉ ሰዎች ሲደመጡ፣ ህወሓት በበኩሉ እግር በእግር እየተከተለ በ6ቱም የራያ ወረዳዎች ከፍተኛ እግረኛ ሰራዊት ማስጠጋቱን መዋዕል ሚዲያ ከስፍራው የደረሰው መረጃ ያሳያል። ይህን የተመለከተው የህወሓት ኃይልም መከላከያው በሰቆጣ ግንባር ያስጠጋውን ኃይል አይቶ በዋጃና ጠሞጋ መስመር በኩል በማለፍ አቡሃይ ጋራ ተራራ ላይ ኃይል ለማስፈር እየተንቀሳቀሰ እንዳለ ወታደራዊ ምንጮቻችን አድርሰውናል። ህወሓት ከነዚህ ወታደራዊ እንቅስቃሴዎቹ ባሻገር ከፍተኛ የወጣቶች አፈሳና በሁሉም የገጠራማ አካባቢዎችና ከተሞች ላይ ክፍለ ህዝቡን አሰማርቶ ሬሽን ስብሰባና መዋጮ ላይ ተጠምዷል ተብሏል። ይህ ዜና እስከተጠናቀረበት ጊዜ ድረስም የፌዴራል መንግስቱ መከላከያ ኃይሉን ወደ ኋላ ስቦ ሐራና ወልዲያ የከተመ ሲሆን የቀረው ትንሽ ኃይልም ከቆቦ ወደ አላማጣ የሚወስደው መስመር ጮቢ በር ላይ እንደዚሁም ከቆቦ ወልዲያ መውጫ አራዱም ቀበሌ ያለው ኃይሉ ለመውጣት ሬሽኑንና ወታደራዊ ቁሳቁሱን መጠቅለሉን የመዋዕል ሚዲያ ምንጮቻችን ነግረውናል። በወንድ አንቀጽ ጥራኝ ተብሎ በሚጠራው አካባቢ ያለው የህወሓት ኃይልም ከፍተኛ የወጣቶች አፈሳ እየፈጸመ በመሆኑ በርካታ ወጣቶች በሌሊት በእግራቸው በመጓዝ በአፋርና በወልዲያ መስመር ወደ መሃል ሀገር እየኮበለሉ ነው ተብሏል። የህወሓት ኃይል አሁን ባለው እንቅስቃሴ ወደ አፋር ድንበር ጠጋ ባሉት ድቢ፣ መንደፈራ፣ ሮቢትና ሌሎችም አካባቢዎች ላይ ሰራዊት አስፍሮ እስከ ተኩለሽ ያለውን ቦታ ወታደራዊ ስምሪት ሰጥቶ መጨረሱ ታውቋል። በርካታ የመንግስት አመራሮችም አካባቢውን እየለቀቁ እየወጡ መሆናቸውን የሚናገሩት የአካባቢው ምንጮቻችን በተለይም ህወሓት ያላፈረሳቸውና በአማራ ክልል መዋቅር ስር ሲሰሩ የነበሩ አመራሮች ሁሉ ገና ካሁኑ ጥለው እየወጡ ነው ብለዋል። የጦርነቱን አይቀሬነት የተረዳውና የህወሓት አፈሳ ያስመረረው ከፍተኛ ቁጥር ያለው ወጣትም ካሳለፍናቸው 3 ቀናት ጀምሮ እስካሁን ድረስ ወደ ቆቦ ከተማ እየተሰደደ እንደሚገኝም ለመዋዕል ሚዲያ የደረሰው መረጃ ያሳያል። የመከላከያ ሰራዊቱ ምክትል ኢታማዦር ሹም ጀነራል አበባው ታደሰ ሰራዊቱ በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖቹን ይቆጣጠራል ማለታቸው አይዘነጋም። ጀነራሉ አክለውም ሰራዊቱን ወደ ቀድሞ የሰራዊት ይዞታው ለመመለስ ጥረት እንደሚደረግ የተናገሩ ሲሆን የፌዴራል መንግስቱ ሰራዊቱን ወደ ደደቢት አቅጣጫ ያንቀሳቀሰውም ከዚሁ ጋር በተገናኘ ነው ተብሎም ይታመናል። ሆኖም ግን ይህ የምክትል ኢታማዦር ሹሙና የፌዴራል መንግስቱ የማህበራዊ ሚዲያ አንጃዎች በስፋት ሲያነሱት የነበረው መከላከያ ሰራዊቱን ወደ ትግራይ የማስገባት ምክክርና ስምምነት ጉዳይ ከታደሰ ወረደ አስተዳደር በዛሬው ዕለት ተቃውሞ ገጥሞታል። የምክትል ኢታማዦር ሹሙ ንግግር ከመሰማቱ ቀደም ብሎ የፌዴራል መንግስቱ ሰራዊቱን ከደቡብ የኢትዮጵያ ክፍል ከቤንሻንጉል እንደዚሁም ከወለጋ አካባቢዎች ላይ በማስወጣት ወደ ሰሜን የሀገሪቱ ክፍሎች ማንቀሳቀሱን መዋዕል ሚዲያ ከቀናት በፊት መዘገቡና ወደ እናንተ ማሻገሩ አይዘነጋም። በብልጽግናው በኩል ወደ ትግራይ ለመግባት እንዲህ መሰል ወታደራዊ ዝግጅትና የማህበራዊ መገናኛ ብዙሃን ዘመቻዎች ቢታዩም በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ግን መከላከያ ሰራዊቱ ወደ ትግራይ ክልል እንዲገባ አልተስማማውም ብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ጽህፈት ቤት ዛሬ ባወጣው መረጃ መከላከያ ሰራዊቱ በትግራይ ክልል የሚገኙ የቀድሞ የሰሜን ዕዝ ካምፖች እንዲሰፍር አለመስማማቱን ነው የተናገረው። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃም ፍጹም ሐሰት ነው ሲል ጠቅሶታል። ባለፉት ቀናት የፌዴራል መንግስቱ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ እንደነበርም አይዘነጋም። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውንም ጭምር በብልጽግናው ማህበራዊ መገናኛ ብዙሃን አንጃዎች በኩል በስፋት በተሰራጨው መረጃ ላይ ተገልጾ ነበር። ይሁን እንጂ የጀነራል ታደሰ ወረደ ጽህፈት ቤት ዛሬ የካቲት 14 ቀን 2018 ዓ.ም ባወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊቱን በሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሎታል። ከዚሁ የሁለቱ ኃይሎች የጦርነት ዝግጅት ጋር የተገናኘ በሚመስል አኳኋን
የጦር ኃይሎች ጠቅላይ ኤታማዦር ሹሙ ብርሃኑ ጁላ የልዩ ዘመቻዎች እዝን አዲስ አርማ በሐዋሳ ከተማ በትላንትናው ዕለት ማስመረቃቸው ተሰምቷል። በዚህ ስነ ስርዓት ላይ የተገኙት የልዩ ዘመቻዎች እዝ ምክትል አዛዡ ሜጀር ጀነራል አበባው ሰይድ አዲሱ አርማ በተመረቀበት ሐዋሳ ከተማ ባደረጉት ንግግር ላይ ለሚሰጠን ማንኛውም አይነት ግዳጅ በዝግጅት ላይ ነን ማለታቸው ተሰምቷል። የሁለቱ ኃይሎች የጦርነት ዝግጅትና የተባባሰው ወታደራዊ ውጥረት መከሰቱን ተከትሎ የዓለም ጤና ድርጅት ዳይሬክተር የሆኑት ዶክተር ቴዎድሮስ አድሃኖም በዛሬው ዕለት በማህበራዊ ትስስር ገጻቸው ባሰፈሩት ሐሳብ ላይ ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ብለዋል። ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ ሲሉም ተደምጠዋል። የቀድሞው የህወሓት ከፍተኛ አመራር የነበሩት ዶክተር ቴዎድሮስ ይህንን አስተያየት የሰጡት በፌዴራል መንግስቱ በህወሓትና በኤርትራ መካከል ያለው ወታደራዊ ፍጥጫ ቀይ መስመሩን ባለፈበት ወቅት መሆኑ ጦርነቱ አይቀሬ መሆኑን የሚጠቁም ነው ሲሉ ታዛቢዎችም ይናገራሉ። ዳይሬክተሩ አሁን ላይ እውነተኛ ጀግና ሰላምን ያስቀድማል ቢሉም ከ5 ዓመታት በፊት በነበረው ወቅት በህወሓት ታጣቂዎች ተጋድሎ ኩራት ይሰማኛል ማለታቸውን በማስታወስ የአሁኑ ጥሪያቸው ምን ያህል ተአማኒነት ይኖረዋል የሚል ጥያቄን በበርካቶች ዘንድ እያስነሳባቸው ይገኛል። የተወደዳችሁ ቤተሰቦቻችን ለሰዓቱ ዜና መዋዕላችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁን አመሰግናችኋለን። መልካም ጊዜ እንመኝላችኋለን።